ሞንጆሪኖ የኢትዮጵያ መንግስት ኤርትራን መውረድ ስለፈለገ ነው ህወሓትን የሚከሰው ብለው ማለታቸውን እናስታውሳለን። ዛሬ አቶ የማነ እሱን እየደገሙት ኤርትራ ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። ግን የሻቢያ ይህ ፍርሃት ከምን መጣ የሚለው የመጀመሪያው አቅምን ከማወቅ ነው። እጃቸው ላይ የሰው ንብረት እንዳለ ያውቃሉ። እጃቸው ላይ ሐቃቸው ያልሆነ ነገር እንዳለ ጠንቅቆ ያውቃሉ። በህይወት እያሉ ይህንን ጥያቄ የሚጠይቅ ይህንን መራር እውነት ምር ብሎ የሚጋፈጥ ይህንን ሐቅ አደባባይ ይዞ የሚወጣ መንግስት ብቅ አለ። በሰጥቶ መቀበል፣ በመተባበር፣ በመከባበር የኢትዮጵያን ፍትሃዊ ጥያቄ መሬት በማስያዝ ማጽናት ነው የምትፈልገው። ይሄ የኢትዮጵያ ተሻጋሪ ፍላጎት። ሻቢያ የሚያደርገው ትንኮሳ እኮ ለጦርነት በቂ ምክንያት እኮ። ኢትዮጵያ ውጊያ ብትፈልግ ሌላ ነገር አያስፈልግም እኮ። ምክንያታዊነትን ያስቀደመ፣ ሰጥቶ መቀበልን ያጸና፣ ዓለም አቀፍ ህግን መሰረት ያደረገ የንግግር ስርዓትን የተከተለ ጥያቄ ነው የኢትዮጵያ መንግስትም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በተደጋጋሚ የሚያነሱ። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻቢያም ያውቃል፣ እኛም እናውቃለን። ክቡር ጠቅላይ ሚኒስትሩ የሰውየውን ዳኝነት ለማህተብና ለህሊናቸው ተውላቸዋል። ከዋሹ ይዋሹ። አንዳንዶቻችሁ ግን ትዝብት ነው ትርፉ። ሻቢያም ይታዘባችኋል። ምንድነው እንዲህ ከሻቢያ በላይ ሻቢያ መሆን? ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። እንዲህ ባለ ጥንክር ከመጣን ቆየት ብለናልና ለሱ ይቅርታ እንጠይቃለን። ዳግም ተመልሰናል ለማለት ያህል ነው። ዛሬም ዳግም ተመልሰን መተናል። ዛሬ በቆይታችን በርከት ያሉ ጉዳዮችን ነው የምናነሳው። ሻቢያዎች መጥተዋል። ምን አንቀጠቀጣቸው? ምን አርበደበዳቸው? ባዳና ባንዳም እንዲሁ እየተንጫጫ ነው። ከነ ማስረጃ በቆይታችን የምንመለከት ነው የሚሆነው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። እቺ ቪዲዮ ለብዙዎች እንድትደርስም ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም እንዲሁ ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። እንግዲህ ወደ መጀመሪያው አበይት ጉዳያችን ስናልፍ ትላንትና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በፓርላማ ላይ ቀርበው በበርካታ ጉዳዮች ላይ እጅግ ጥልቅ የሆነ ማብራሪያን ሰጥተዋል። ማብራሪያን ከሰጡባቸው ጉዳዮች መካከል አንዱ ከኤርትራ ጋር የተያያዘ ጉዳይ እንደሆነ ታውቃላችሁ። በተለይም በትግራይ ከነበረው እንቅስቃሴ ጋርም ተያይዞ ከባህር በር ፍላጎቶቻችንም ጋር ተያይዞ በርካታ ጉዳዮች ክቡር ጠቅላይ ሚኒስትሩ አንስተዋል። ከዛ በኋላ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ምላሽ ቢጤ ዝባዝንኬ ዘብዝበዋል እና በዚህ ዝባዝንኬያቸው ላይ ያሉት ነገር ኢትዮጵያ ልትወጋን ስለምትፈልግ ነው እንዲህ ያለ ነገር የተነሳብን የሚል ጩኸት አሰምተዋል። ግን ሻቢያ በተደጋጋሚ ለምንድነው ሊወጉን ነው የሚል ጩኸትን የሚያሰማው? ሻቢያ ብቻ አይደለም፣ እንደ ሞንጆሪኖ ያሉ የሻቢያ ተጻማጆች በተደጋጋሚ የሚያነሱት ጉዳይ ነበር። አሁን እነ ሞንጆሪኖ የኢትዮጵያ መንግስት ኤርትራን መውረድ ስለፈለገ ነው ህወሓትን የሚከሰው ብለው ማለታቸውን እናስታውሳለን። ዛሬ አቶ የማነ እሱን እየደገሙት ነው። ምንድነው እንዲህ የሚያስጮሃቸው? ማለት የኢትዮጵያ መንግስት በጥቅሉ ከኤርትራ ጋር ውጊያ እንደማይፈልግ በተደጋጋሚ ሲያነሳ ነበር። ከዚህ በፊት በነበረው ፓርላማም በትናንትናው ፓርላማም ክቡር ጠቅላይ ሚኒስትሩ ያነሱት እሱን ነው። ማስረጃውን መመልከት እንችላለን። የኛ መልእክት ለኤርትራ መንግስት ኤርትራ ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል።
ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። እንግዲህ እንደሰማችሁት ነው። ከዚህ በፊትም ክቡር ጠቅላይ ሚኒስትሩ ሰላም ነው ያሉት፣ ትናንትናም ሰላም ነው ያሉት። ግን የሻዕቢያ ይህ ፍርሃት ከምን መጣ የሚለው የመጀመሪያው አቅምን ከማወቅ ነው። አቅማቸውን ያውቃሉ። የራሳቸውን አቅም ያውቁታል። የሚፈሩት ለዛ ነው። ሁለተኛ እጃቸው ላይ ያለውን የሰው ሀቅም ያውቁታል። እጃቸው ላይ የሰው ንብረት እንዳለ ያውቃሉ። እጃቸው ላይ ሀቃቸው ያልሆነ ነገር እንዳለ ጠንቅቆ ያውቃሉ። በውንብድና በሴራ ከ4 ኪሎ እስከ ካይሮ፣ ከካይሮ እስከ ተባበሩት መንግስታት ድርጅት፣ ከተባበሩት መንግስታት ድርጅት እስከ አስመራ በጥቅሻ በተደወረ ሴራ ሀቅን እውነትን ተጨፍልቆ ህግና ዳኝነት ሚዛን ስቶ ፍርደ ገምድልነት አደባባዩን ይዞት የተሰራ ዘመን ተሻጋሪ ውንብድና እንዳለ ጠንቅቆ ያውቃል ሻዕቢያ። ለዚህ ነው ይህንን የሚያደርገው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ 80 ዓመታቸውን አክብረዋልና ሰውየው በዘመናቸው በ80 ምናምን ዓመታቸውም እስካሁን እስካሉበት ከዚህ በኋላ እስከሚኖሩበት ሰዓት ድረስ ማየት የማይፈልጉት አንድ ጉዳይ ኢትዮጵያ ይሄንን ትክክለኛ መብቷን ስትጠይቅ መመልከት ነው። ግን እንዳሰቡት አልሆነም፣ እንደተመኙት አልሆነምና በህይወት እያሉ ይህንን ጥያቄ የሚጠይቅ ይህንን መራር እውነት ምር ብሎ የሚጋፈጥ ይህንን ሀቅ አደባባይ ይዞ የሚያወጣ መንግስት ብቅ አለ። ብቅ ማለት ብቻ አይደለም፣ አንድ ጥይት ሳያሰማ ያለምንም ቃታ ያለምንም የታንክ ድንፋታ ጥያቄው አሁን ያለበት ደረጃ ላይ ደረሰ። ጥያቄው አሁን ያለበት ደረጃ ላይ ደረሰ ማለት ምን ማለት ነው? ታቡ የነበረ ነውር የነበረ አይደለም፣ በአደባባይ በሀገር ውስጥ በሚደረጉ ሙግቶች ላይ ጭምር የማይነሳ እንደው እንደ ተራ ጉዳይ ዝም ጭጭ ተብሎ የተተወ የባህር በር ጥያቄ ጉዳይ፣ የኢትዮጵያ የባህር በር ሐሳብ ጉዳይ፣ የኢትዮጵያ የባህር በር ያስፈልገኛል የሚል ጥያቄ ጉዳይ በዓለም አደባባይ መነጋገሪያ ሆነ። ኢትዮጵያ የሚመጡ ዲፕሎማቶች በሙሉ ይመሰክሩታል፣ ይህ ጥያቄ ፍትሃዊ ነው እያሉ። ክቡር ጠቅላይ ሚኒስትሩ ትናንትና በፓርላማ አንስተውታል እንዲህ ብለው። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው፣ እንታገሳለን፣ ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። እንግዲህ እንደሰማችሁት ነው። ይኸው ነው። ምንም እንኳን በ80 ዓመቱ ሊያየው ባይፈልግም ሳያየው ማለፍ ቢፈልግም ከማየት አልዳንም። መራሩ ጥያቄ አፍጥቶ መጥቷል። የኤርትራው ማስታወቂያ ሚኒስትር ከሰሞኑ ኢትዮጵያ በርካታ የተፈጥሮ እንትኖች መጠቀም የምትችላቸው ዙሪያው አሉ፣ በሪጂናል ኢንቴግሬሽን የሚል ንግግርን ሲናገሩ ነበር። ኢትዮጵያም የጠየቀችው እሱን ነው። ወራለሁ አላለችም። በሰጥቶ መቀበል ይሁን ያለችው። ክቡር ጠቅላይ ሚኒስትሩ የሚያነሱት እሱን ነው። በሰጥቶ መቀበል፣ በመተባበር በመከባበር የኢትዮጵያን ፍትሃዊ ጥያቄ መሬት በማስያዝ ማጽናት ነው የምትፈልገው። ይሄ የኢትዮጵያ ተሻጋሪ ፍላጎት፣ ይሄ የኢትዮጵያ ሲነገር የነበረ ጉዳይ ነው። ከጅምሩ ኢትዮጵያ ይህን ወስደው የነበረው አቶ የማነ ከሰሞኑም ይህ መሆን ሲገባው ኢትዮጵያ ልትወር ነው ሲሉ ነበረ። እኔ ይሄንን ልትወር ነው የሚል ሙዚቃ ለምን እንደማይተውት የምንን ምን የበላ ምን ሲል ይኖራል ነው። ኢትዮጵያ ወራለሁ አላለች። የመውረር ፍላጎትም የላት። መወረር ደግሞ ከተጠላ መነጋገር ነው።
3 ዓመት ከመዋጋት 10 ዓመት መወያየት ብለው ክቡር ጠቅላይ ሚኒስትሩ ከዚህ ቀደም ተናግረዋል። እሱ ለሌሎቻችሁም ይሰራል ማለት ነው። መወያየት አስፈላጊ ጉዳይ ነው እና ይህንን ጥያቄ የኢትዮጵያን ጥያቄ የውጊያ ርዕስ ለማድረግ አትሞክሩ። ለምንም ለውጊያ ርዕስ በሚሆን መልኩ አይደለም ኢትዮጵያ እያነሳች ያለችው። ከ5000 ኪሎ ሜትር ምናምን ሲሾር ላይ ጥቂት ነው ኢትዮጵያ የጠየቀችው። 130 ሚሊዮን ነኝ። በነገራችን ላይ ሁልጊዜ ሊሰመርበት የሚገባ የኢትዮጵያ ጥያቄ እዚህ ጋር የደረሰው እኛ ደጋግመን እንደምናነሳው ሃርድ ዲፕሎማሲ እንኳን ተጠቅማ አይደለም፣ ሶፍት ዲፕሎማሲ ተጠቅማ ነው። ሃርድ ዲፕሎማሲ የተጠቀመች እለት ሌላም ካርታ ስለሚኖር መዘንጋት የለበትም፣ ሊሰመር ይገባዋል። ይሄንን ልትክዱት አይገባም። በደንብ ሊሰመርበት ይገባዋል እና ኢትዮጵያን ግጭት ፈላጊ ጠፈላጊ ለማድረግ ለማሳል የምትሄዱ ሰዎች አቁሙ። ራሳችሁ የምታደርጉት ማለት ሻቢያ የሚያደርገው ትንኮሳ እኮ ለጦርነት በቂ ምክንያት እኮ። ኢትዮጵያ ውጊያ ብትፈልግ ሌላ ነገር አያስፈልግም እኮ። 17 የሚጠጉ የሻቢያ ታጣቂዎች ሰሞኑን ጸለምት ላይ ተማርከዋል አይደለም? በቂ ምክንያት እኮ ውጊያ ኢሚዲየት ኮዝ አለው፣ ሜን ኮዝ አለው። ሻቢያ ሲያድለው የውጊያ ሰበብነት ምንም እንትን አይልበትም፣ አይቸግረውም። ሜን ኮዝም ኢሚዲየት ኮዝም እየደጋገመ ሰጥቷል። የኢትዮጵያ መንግስት ነው አልፈልግም ውጊያ እንጂ ሻቢያ እንደው ለውጊያ የማያደርስ ነገር ሳያደርግ ቀርቶ አይደለም። ጥይት ይልካል፣ መሳሪያ ይልካል፣ ያስታጥቃል፣ የውስጥ ፖለቲካን ያተራምሳል። አይ እንግዲህማ እንዲህ የጣት ቁስል ከሚሆኑብን ተነስተን አንድ ነገር እናድርግ ያለ የለም። ምክንያታዊነትን ያስቀደመ ሰጥቶ መቀበልን ያጸና ዓለም አቀፍ ሕግን መሰረት ያደረገ የንግግር ስርዓትን የተከተለ ጥያቄ ነው የኢትዮጵያ መንግስትም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊም በተደጋጋሚ የሚያነሱት ያሉት። ይህንን መካድ አያስፈልግም። ከዚህ በመለስ ያለው ጦርነት መጣብኝ የሆነ ነገር ልሆን ነው የሚል ድንጋጤ ከሌብነትም ይመነጫል፣ አቅምን ከማወቅም ይመነጫል። ቢመጣብኝ ጉዴ ነው ከሚልም ይመነጫል። ባትፈሩ ነው የሚገርመኝ። ግን እየፈራ ይነጋገራል። እየፈራህም እየዛትክም አይሆንም። አንዱን ያዝ ስትመላለስ መኪና እንዳይገጭ ማለት። ሌላው ወደ ሌላኛው ጉዳያችን ስናልፍ ምናልባትም ከፖለቲካ ጉዳዮችን መለስ ስንል በትናንትና የፓርላማ ውሎ የሰማነው እጅግ ድንቅ ጉዳይ አለ። ይኸውም ከኢኮኖሚ ጉዳያችን ጋር ተያይዞ ያለው ጉዳይ ነው። በተለይ በስንዴ ልማት ላይ በተረጂነት የምትታወቅ ስንዴ ወደ እሷ በመላክ የምትታወቅ ሀገር በኤክስፖርት እየሄደችበት ያለው መንገድ በጣም ደስ የሚል ነው። እሱን የሰማንበት መንገድ በጣም ደስ ይላል። እሱ ብቻም አይደለም፣ ክቡር ጠቅላይ ሚኒስትሩ ያነሱት ወደ ቪየትናም ሄደን ያመጣ ነው ካምፓኒ ሲሉ የገለጹት አለ። እንዲህ ተከታትለን መመለስ እንችላለን። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመጣናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት ነው። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊዮን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። እንግዲህ እንደሰማችሁት ነው። ይሄ ማለት በጣም ብዙ ገንዘብ ነው፣ በጣም ብዙ ሀብት ነው። በስራ የመጣ ማለት ነው፣ በልፋት የመጣ ማለት ነው። ከዚህ ውስጥ በጣም ደግሞ ድንቅ የሆነ ጉዳይ ግሽፈትን ማውረድ መቻሉ ነው። የወረደበት መጠን ደግሞ እጅግ የሚገርም ነው። ይሄ ማለት
ኑሮ ውድነቱ ሙሉ በሙሉ ቀንሷል ማለት አይደለም። ግሽፈት አለ ማለት በተወሰነ መልኩ ሊኖር እንደሚችል ይጠቀሳል። ግን ማውረድ መቻሉ ትልቅ ጉዳይ ነው። ይሄ መካድ የሌለበት ጉዳይ ነው። ግብርናን፣ ቴክኖሎጂን፣ ኤክስፖርትን መሰረት አድርጎ የሚሰራ ስራ ለእድገት በጣም ወሳኝ ነው። ይሄ ሊነገር ክቡር ጠቅላይ ሚኒስትሩ በደንብ አድርጎ የተነተኑት ጉዳይ ነው። በደንብ አድርጎ ማለት ልንደሰትበት የሚገባ ጉዳይ ነው። እንደው የፖለቲካ ሽኩቻዎቻችን ብቻ ሊጋርድብን የማይገባ ደጋግመን መስማት ያለብን የምንሄድበትን መንገድ የሚነግረን ልንቆምበት የምናስበውን መንገድ የሚያሳየን ኢትዮጵያ የምትተልመው መንገድ ምን እንደሆነ ጮክ ብሎ የሚናገርም ጭምር ደማቅ ሀቅ ስለሆነ ማለት ነው። ሌላው በጣም ባንዳዎችን እያንጫጫቸው ያለው ጉዳይ ክቡር ጠቅላይ ሚኒስትሩ ከአቶ ገዱ ጋር ተያይዘው የሰጡት ሀሳብ ነው። በቅንጭብ ውስጥ እንደዚህ እንመልከተው። ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። እንግዲህ ክቡር ጠቅላይ ሚኒስትሩ ተናግረዋል። ይህንን ከተናገሩ በኋላ የኤርትራ አፎች እየወዮ መሌ እያሉ ነው። ጽፋቸውም እየተዘዋወረ ይሄ ነገር ሐሰት ነው ለማለት ሲዳዳቸው የተመለከትን ነው። እንግዲህ ክቡር ጠቅላይ ሚኒስትሩ ሐቅ እንዳወሩ ለማየት ለማኝነት የጠሩት ወዳጃቸውን አይደለም፣ ጎናችሁ ያለ ጓደኛችሁን ነው። ስለዚህ ምንም አያስፈልግም፣ እንደ ጋዜጠኛ እኚህን ግለሰብ አቅርቦ መጠየቅ ነው። ክቡር ጠቅላይ ሚኒስትሩ የሰውየውን ዳኝነት ለማህተብና ለህሊናቸው ትተውላቸዋል። ከዋሹ ይዋሹ፣ ግን የምስንፍና ነው። አቅርበ መጠየቅ እኮ ነው። በራሴ ያቦሰጥ ትንታኔ እንደዛ ነው እንደዚህ ነው አይባልም። አሁን ሰውየው ለራሳቸው ጥቅም በሚመች መልኩችን ነገር ጠምለውን ነገር ሊሉ ይችላሉ፣ ይበሉ እሳቸው። ዳኝነቱ አሁንም እንዳልኩት ነው፣ ለማህተብና ለህሊና ተጥሏል። ክቡር ጠቅላይ ሚኒስትሩ ግን ሐቃቸውን እንዳወሩ የምታውቁት እማኝ የጠሩት ወዳጅ አይደለም ጠላት ነው። አይ ብሎ ሊክድ እንደሚችል እያወቁ ከካደም ዳኝነቱን ለህሊናውና ለማህተቡ ብለው ነው የጠሩት። ከካደ ይካድ ተብሎ ነው። ይህ በሆነበት ሁኔታ ላይ ተነስቶ ግን ይህንን ለማጠልሸት የምትሞክሩ ሰዎች አንዳንዶቻችሁ ግን ትዝብት ነው ትርፉ። ሻዕቢያም ይታዘባችኋል። ምንድን ነው እንዲህ ከሻዕቢያ በላይ ሻዕቢያ መሆን? ሻዕቢያ ራሱ በእናንተ መጠን ሻዕቢያ አይሆንም። ሻዕቢያን የምታስንቁ ሰዎች ሆናችኋል። ማለት ከሻዕቢያ በላይ ሻዕቢያ መች እንደዚህ ይንጫጫል? ከሱ በላይ ተንጫጫችሁ። የእናንተ ባሰ። ክቡር ጠቅላይ ሚኒስትሩ ይሄን ልማት አሳክተናል፣ ይሄን ልማት እናሳካለን፣ ይሄን ልማት እናደርግ ነው፣ ይሄን ልማት ሊሆን ነው ሲባል ጫጫታችሁ፣ ይሄን አድርገናል እያሉ ሲዘረዝሩ ጩኸታችሁ ሀገር አይደለም እንዴ? ሌላ ጠላት ቢጮህ እንደዚህ ችግር አልነበረው። በሀገር ላይ እንዴት ትጮኻለህ? በገዛ ሀገር ላይ እንዴት እንደዚህ ችግር ፈጣሪ ትሆናለህ? በገዛ ምድር ላይ እንዴት መዓት ትጠራለህ? እና ጠርተህ ጠይቅ። ጋዜጠኛ ነህ፣ ጠርተህ ጠይቃቸው፣ ከእሳቸው ጋር አውራ። ሌላውን ቶ ምንም ንትርክ አያስፈልገው። ቀደሙ እኮ ከኤርትራዎቹ አፎች ቀድመው የባንዳዎቹ ሩጫ። ኧረ እባካችሁ ሰው ይታዘበኛል በሉ እንጂ ሰው ይታዘበኛል ብትሉ በጣም በጣም መልካም ነው። እንዲያ ማለ እንዲህ ማለ ኢትዮጵያ ሰላም ነው የምፈልገው ብላለች። የምታድግ ሀገር ናት፣ ተስፋ ያላት ሀገር ናት፣ ብዙ ዓላማ ያላት ሀገር ናት ኢትዮጵያ። እሱን ባስጠበቀና ባጸና መልኩ ነው ስራዋን የምትሰራውም የምትቀጥለውም የምታደርገውም። እና ይሄ በሆነበት ሁኔታ ላይ የመጣችሁ ሌላ ነገር የምታወሩ ሰዎች አድቡ። ማለት በዚህ መጠን በአንዳነት ገበያ አይወጣም። ማፈር ጥሩ ነው። አንዳንዴ አፈር ሸምቀቅ ምናምን ማለት በጣም ሸጋ ነው። እንደው ስላሳፈራችሁኝም እግረ መንገዳችሁን እናንሳችሁ ብለን ነው ስታሸማቅቁን ጊዜ
የእናንተ ባንዳነት ሌላውን ማሸማቀቅ ላይ ደርሷልና ብናፍርባችሁ ጊዜ እንደው እንደዚህ ለማለት ነው። ጠርተህ ጠይቅ፣ ዝም ብለህ በአቦ ሰጥየው አትበል። ሰውየው ምንም አላሉ። ግን ክቡር ጠቅላይ ሚኒስትሩ ያው እንዲሰመረበት ፈልገው ወዳጃቸውን አይደለም እማኝ ጠሩት፣ የእናንተኑ ጓደኛ ነው። ዳኝነቱ የህሊናና የማህተብ ነው። ይኸው ነው ጉዳዩና ሊሰመርበት ይገባል ለማለት ነው። እንግዲህ እንዲች እያለን እያሟሟቅን እንቀጥላለን። እችንም ጊዜታችንን ወደ እናንተ ማድረሳችንን እንቀጥላለን። ምሽት 3 ሰዓት ላይ ላይቭ እንዳለን ለማታውቁ ሰዎች በዚህ አጋጣሚ እንናገራለን። አልጠፋንም። ሁልጊዜ ምሽት 3 ሰዓት ላይ ላይቭ ስርጭት አለን። ኑና ከኛ ጋር አብረን ሀሳቦችን እያነሳን በሀገራዊ ጉዳዮች ላይ እንነጋገር ግብዣችን ነው። ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገሰ ይበለን። ቸርስ